ሰላም ጤና ይስጥልኝ ውድ ወዳጆቼን ኢትዮጵያውያን። ይህ የዓለም አቀፉ ያለፉና ወቅታዊ የሆኑ እውነተኛና የገሃድ ታሪክ ሐቅ ዳሰሳና ቅኝት ዝግጅት ነው። በዚህ ዝግጅት ዋናው የምድሪቱ አስተዳዳሪ ገዢና ተዋናዩ የሰው ልጅ ምን ያህል እጀ ረዥም መሰሪና ደመኛም ልቡ የማይደረስበት ቢነግስም ቢገሰግስም ጉድለት እንጂ ምልአት የማይሆንለት እንደሆነ ከሌላም ይልቅ ከሰላም ይልቅ ጦርነትን ከእርቅ ይልቅ ጥላቻና ከአንድነት ይልቅ ልዩነትን የሚያስስ እንደሆነ በመጠኑ እንመለከታለን። በዚያም መሠረት በዛሬው ዝግጅት አብረን የምናተኩርበትና የምንቃኘው በኢራንና በኢራቅ መካከል የተካሄደውን ጦርነት ነው። ሁለቱ ሀገራት ኢራንና ኢራቅ በአጻጻፋቸውም ይሁን በአነባበብ የሚለያዩት በአንድ ፊደል ብቻ ነው ይሏቸዋል፣ ኢራቅ ኢራን። በሁለቱ ሀገራት መካከል የተካሄደው ጦርነት የትጥቅ ትግል ሲሆን ጦርነቱ እንደ አውሮፓውያኑ አቆጣጠር በመስከረም 1980 ተጀምሮ እስከ ነሐሴ 1988 8 ዓመታትን ሊደድፍን 2 ወራት ብቻ የቀረው ጊዜ የተካሄደ ጦርነት ነው። የዚያ የሁለቱ ሀገራት ጦርነት የጀመረው ደግሞ ኢራቅ በኢራን ላይ ወረራ መፈጸሟን ተከትሎ ሲሆን ጦርነቱ ከ8 ዓመታት በኋላ ያበቃውም የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ያቀረበውን የውሳኔ ሐሳብ በሁለቱም ዘንድ ተቀባይነት ማግኘቱን ተከትሎ እንደሆነ የሚያሳዩት ብዙዎች ናቸው። ታሪክም ሰንዶ ይዞታል። ኢራቅ በኢራን ላይ ጥቃት ለመሰንዘር ቅድሚያ ያነሳሳት ደግሞ የሩሁላህ ኮሜኔን ለመከላከል እንደሆነ ይገለጣል። ሰውየው እኛ የኢራኑ መንፈሳዊ መሪው ሩሁላህ ኮሜኔይ እንደ አውሮፓውያኑ አቆጣጠር በ1979 የፈነዳውን የኢራን አብዮት ወደ ኢራቅ ለማዛመትና አሰስ ገሰሱን ሁሉ ወደዚያች ሀገር ለመጫን ብርቱ ጥረት የነበራቸው ተጽዕኖ ፈጣሪ ሰው ናቸው ይሏቸዋል። ከዚያም ውጪ ኢራቅ በራሷ አስተዳደርን በሰዳም ሁሴን ዘንድ ፍርሃት የነገሰባት ጊዜ እንደነበረ ነው የሚነገረው። ኢራን በሕዝብ ብዛቷና በሺዓ ሙስሊም ተከታዮች ዘንድ ቅድሚያ ያላትና ተጽዕኖ ፈጣሪ ሀገር መሆኗ በሳዳም ሁሴን አስተዳደር ዘንድ የተፈሪ ግርማ ሞገስን አላብሷታል። የተፈሪ ግርማ ሞገስን አላብሷት እንደነበር ይገለጣል። በኢራቅ የነበረው የባአቲስት መንግሥት አስተዳደር ይሁን እንጂ ታዲያ በሱኒ ሙስሊሞች ሃይማኖታዊ መሪዎች ተጽዕኖ ስር የወደቀ ነበር። ኢራቅ በዚያ ሂደት በፋርስ ባሕረ ሰላጤ የኢራንን ተጽዕኖ ፈጣሪነት አልፈለገችውም። በጣም ፈርታው እንደነበር ነው የሚገለጠው። ወዲህ በኢራን የነበሩት የቀድሞ አስተዳደር መሐመድ ፓህላቪ ከአሜሪካና ከእስራኤል ጋር በነበራቸው ቅርበትና ብርቱ ወዳጅነት የተነሳ በጊዜው ኢራንን የተፈሪነቱን ግርማ ሞገስ ደርቦላት እንደነበር የሚያሳዩት ብዙዎች ናቸው። በኢራቅና በኢራን መካከል ጦርነቱ የተጀመረበት ቀን መስከረም 22 1980 ሲሆን በነሐሴ 20 1988 ማብቃቱን ታሪክ ይዞታል። ያ ማለት ደግሞ የሁለቱ ሀገራት ጦርነት 7 ዓመት ከ10 ወራት የተካሄደ መሆኑን ያስረግጣል። ስፍራው ከተባለ የጦርነቱ የተካሄደበት ሁለቱ ሀገራት የተዋጉበት በኢራንና በኢራቅ ምድር ነው። በሁለቱ ሀገራት ጦርነት ወቅት የሀገራቱን ጦር ኃይል በመምራት ትልቁን ሚና የተጫወቱት በኢራን በኩል ሩሁላህ ኮሜኔይ፣ አክባር ሳፋ ሳንጃኒ፣ አሊ ካሚኔይ ሲሆኑ በኢራቅ በኩል ደግሞ ሳዳም ሁሴን፣ አድናን ካይር አላህና ኢዛት ኢብራሂም አልዶውሪ ናቸው። በጦርነቱ መጀመሪያ ወቅት ኢራን ያሰለፈቻቸው ወታደሮች ቁጥርም ከተባለ ሲገለጥ ከ110,000 እስከ 215,000፣ በኢራቅ በኩል ደግሞ ከ200,000 እስከ 210,000 መሆናቸው ይገለጣል። በዚያ ለ8 ዓመታት 2 ወራት በቀሩት ከባድ የኢራንና የኢራቅ ጦርነት ከኢራን በኩል የሞቱት ከ200,000 በላይ ወታደሮች ሲገለጡ የቆሰሉት ደግሞ ከ600,000 በላይ ሲሆኑ በኢራቅ ወገንም የሞቱት 105,000 የቆሰሉት ሲባልም 500,000፣ ከሁለቱም ወገን የሞቱት ከተባለም ከ100,000 በላይ ንጹሐን ተሰውተዋል። የኢራንና የኢራቅ ጦርነት ከሁለቱ ሀገራትም የረዥም ጊዜ የድንበር ውዝግብ የተነሳ ነገር አለው ይባላል። ኢራቅ ዳግም በምስራቁ ጠረፍ ስፍራ የሚገኘውን የሻት አልዓረብን ለመውሰድ ማቀዷ አንዱ መንስኤ እንደሆነ ይገለጣል። ኢራቅ ያንን ስፍራ ለኢራን የተወችው ወይም የሰጠችው እንደ አውሮፓውያኑ አቆጣጠር በ1975 በአልጀርስ በተደረሰው ስምምነት መሠረት ነው ይባላል። በዚያ ላይም ደግሞ ኢራቅ በኢራን ለሚንቀሳቀሱ ታጣቂ ኃይሎች
ድጋፏን ማጠናከሯና የኢራቁ ፕሬዚደንት ሳዳም ሁሴንም ኢራንን በመናቅ ስሌትና ስሜት የኢራኗን የአረብ ጎሳዎች መናኸሪያ አመዛኝ ስፍራዋን የኩዜስታንን ግዛት ለመጠቅለል ማቀዳቸውን የሚያሳዩት ብዙዎች ናቸው። እንዲሁም ኢራቅ በኢራን የተቀጣጠለውን የአብዮቱ ፍንዳታ ያስከተለውን ግጭትና ውጥረት ወዲያም ክፍተቱን ለመጠቀም በኢራን ያሰላቸውን ቀመር እውን ለማድረግ በጽናት መቆሟም ይታወሳል። በዚያ የኢራቅና የኢራን ጦርነት ወቅት የኢራቅ ጦር ኃይል ብልጫውን የያዘው ለ3 ወራት ብቻ እንደነበረ ሲገለጥ ይነበባል። እንደ አውሮፓውያኑ አቆጣጠር በ1980ዎቹ ታህሳስ ወር ጀምሮ የኢራን ጦር ኃይል ድል እያስመዘገበና እያጠቃም እየተከላከለም መገስገስ መጀመሩን ታሪክ ያስታውሳል። የኢራን ጦር ኃይል በጦርነቱ የጽናት ውጊያውም በሰኔ 1982 የተያዙበትንና የተወሰዱበትን ሁሉንም መሬቶቹን ማስመለስ መቻሉ ይነገራል። የኢራቅ ጦር ኃይል በበኩሉ ጦርነቱ ከመጀመሩ በፊት ወደ ነበረበት ድንበሩ መመለሱ ሲገለጥ፣ የኢራን ጦር ኃይል በበኩሉ ሌላው ቀርቶ በተባበሩት መንግስታት ድርጅት የጸጥታው ምክር ቤት አንቀጽ 514 መሠረት የቀረበለትን የውሳኔ ሐሳብና የሰላም ዕቅድ ውድቅ አድርጎ በኢራቅ ላይ የአጸፋ ወረራ ማወጁ ነው የሚነገረው። ኢራን በኢራቅ ምድር ዘልቃ የፈጸመችው ብርቱ የማጥቃት ዘመቻዋ ቀን ከሌት ሳይል ለ5 ዓመታት መቀጠሉን የሚያሳዩት ብዙዎች ናቸው። በዚያም አንተም ጨካኝ ነበርህ፣ ጨካኝ አዘዘብህ፣ እንደገና ዳቦ እሳት ነደደብህን በኢራቁ ሰዳም ሁሴን ላይ በቋንቋቸው እየተቀኙላቸው አልታጡም ነው የሚባለው። ኢራቅ በበኩሏ ትንፋሿንና ያለና የሌለ ኃይሏን ሰብሰብ አድርጋ በኢራን ላይ የአጸፋ ጥቃት መሰንዘሯ የሁለቱን ሀገራት ጦርነት የሁለቱንም ጦር ኃይል በማዛል የእንግላል ዘርሮ ጦርነቱን ወደ ማብቂያው እንዳመራው የሚያሳዩት ብዙዎች ናቸው። የሁለቱ ሀገራት ጦርነት ለ8 ዓመታት ሲካሄድ የሀገራቱ የምጣኔ ሀብት ክፉኛ ላሽቋል። ኢራቅ በኢራን ወታደሮች ላይ የጅምላ ጨራሽ ጦር መሳሪያዎችን ተጠቅማለች። ኢራቅ ካስከፊው ጥቃቷ እነዚያን የጅምላ ጨራሽ መሳሪያዎች በኢራን ንጹሐን ዜጎችም ላይ ማርከፍከፏ ነው። በዚያው ሂደት ሳለች ኢራን ከአሜሪካም ጋር ውጥረቷ መካረሩን የሚያስታውሱት ብዙዎች ናቸው። በዚያን በኢራን ኢራቅ ጦርነት ወቅት ከሁለቱም ወገን በአጠቃላይ ከ500,000 በላይ ሰዎች ተገድለዋል ነው የሚባለው። ኢራን ደግሞ ብዙ የሞቱ መጠን የተመዘገበባት ሀገር ሆናለች። በዚያ ቁጥር ውስጥ ደግሞ በብዙ 10,000 የሚቆጠሩት ንጹሐን ሞት ሳይገለጥና ሳይካተት ማለት እንደሆነ ልብ ይሏል። የኢራቅ ኩርዶችም በዚያው ጦርነት ብርቱና ተደጋጋሚ ኢላማዎች መሆናቸውና በጣም ዘግናኝ የሞት መጠንና የሞት ቁጥር የተስተናገደባቸው ናቸው ይባላል። ታሪክም ያንኑ ያስረዳል። በኢራንና በኢራቅ ጦርነት አሳዛኙ ነገር ደግሞ ያ ሁሉ ደም የፈሰሰበትና ሕይወት የተቀጠፈበት ጦርነት ምንም አይነት የድንበርና የይዞታ ለውጥ ያልተደረገበት ያልታየበትም መሆኑ ነው። ከሁለቱም ሀገራት የምጣኔ ሀብትና ንብረት ክፉኛ መውደም አንጻርም ሲሰላ ከ1 ትሪሊየን ዶላር በላይ የሀብት ውድመት መድረሱ ይነገራል። ኢራቅና ኢራን በተዋጉበት በዚያ ለ8 ዓመታት የ2 ወራት ዕድሜ ብቻ በቀረው ጦርነት ኢራቅ የገንዘብ ቢሉ የፖለቲካና የቁሳቁስ ድጋፍ ታገኝ የነበረው ሲገለጥ ከአሜሪካ፣ ከእንግሊዝ፣ ከሶቪየት ኅብረት፣ ከፈረንሳይ፣ ከጣሊያን፣ ከዩጎስላቪያና በጣም በርካታውን ድጋፍ ደግሞ ከአረቡ ሀገራት ታገኝ እንደነበር ነው የሚነገረው። ኢራን በአንጻሩ ፍጹም የተገለለችና ብቸኛ የነበረች ያህል መሆኗ ይገለጣል። ይሁንና እንደዚያም ሲባል ኢራን ከውጭ ሀገራትና መንግሥታት ድጋፍ አላገኘችም ማለት አይደለም። ኢራን ከሶሪያ፣ ከሊቢያ፣ ከሰሜን ኮሪያ፣ ከቻይና፣ ከደቡብ የመን፣ ከኪውባና ከኢዝራኤል ድጋፍ ማግኘቷ ይገለጣል። እዚህ ላይ ታዲያ ዛሬ ላይ ቆም ስንል 2፣ 3ና ከዚያም በላይ ዝብርቅርቃቸው የወጣና በተገላቢጦሹ የቆሙ ምስጢሮችን እናገኛለን። ያኔ በዚያ የኢራን ኢራቅ ጦርነት አሜሪካና እንግሊዝ፣ ሶቪየት ኅብረት፣ ፈረንሳይና ሌሎቹም ከኢራቅ ጎን ቆመው የእሳት ሞልወያና መጥረጊያቸውን ለኢራቅ ኃይሎች ሲያቀብሉ እንደነበር ሲገለጥ፣ ዛሬ ላይ ግን በሩሲያ ስያሜዋ የቀረችው ሀገር ክሬምሊን ከኢራን ጎን መሰለፏ የልብ አጋርና አባር መሆናቸው ወዲያም አሜሪካ የኢራቅ አጋርና አባር ሆና መታየቷና የኢራን ጠንቀኛ ጠላት መሆኗን በተገቢው መመልከት ይቻላል። ከዚያ ሁሉ በላይ ደግሞ በዚያ የኢራቅ ኢራን ጦርነት እስራኤል ለኢራን የመደገፏ ነገር ከዛሬው አቋማቸው ጋር ሲነጻጸር ጊዜ ቁም ነገራም የሚለውን ነገር ያስረግጣል። በኢራንና በኢራቅ መካከል የተካሄደው ጦርነት ታዲያ
ከመጀመሪያው የዓለም ጦርነት ጋር ይነጻጸራልም ነው የሚባለው። ኢራቅን ምንጊዜም ቢሆን የሚያስወቅሳትና የሚያስወግዛት የዚያ ጦርነት አስከፊ ገጽታው ደግሞ ኢራቅ የጅምላ ጨራሽ ጦር መሳሪያዎችን መጠቀሟና የኢራንን ንጹሐን ኢላማዋ ማድረጓ ነው። በኢራቅና በኢራን መካከል የተካሄደው ያ ከባዱ ጦርነት ገንቢና ፍራሽ ይዞታዎች ወይም ይዘቶች እንዳሉትም የሚያሳዩት ብዙዎች ናቸው። The beauty and the horror of the Iran-Iraq war። በዚያ ጦርነት የመጀመሪያዎቹ ወቅቶች ታዲያ ብዙዎቹ ተዋጊ ወታደሮች ከፊታቸው ላይ የደስታና የፈገግታ ጸዳልና ውዝመት ታይቶ አልቀረም። ሚት መህዲ የዚያን ጊዜ የ18 ዓመት ዕድሜ የነበራቸው ታዳጊ ወጣት ናቸው። ታዲያ ጦር መሳሪያ ታጥቀውና የኢራቁን ፕሬዚደንት ሳዳም ሁሴንን ተከትለው እናት ሀገራቸውን ኢራንን የወጉ ሰው ናቸው ይሏቸዋል። መህዲ ይላሉ። የኋላ ኋላ ላይም ለካን ያለማወቅ ሆኖ ሀገሬን መውረሬ ታውቆኝ ከሀገሬ ጎን ቆሜ የተወዳጁን መንፈሳዊ መሪውን ኢማም ኮሚኔን ትእዛዝ ተቀበልኩ ይላል። መህዲ ከባሲጅ ታጣቂ ኃይሎች ጋር ተቀላቅሎም ለሀገሩ ብርቱ ውጊያ እንዳደረገ ይገለጣል። በኢራን አብዮታዊ ዘብ ኃይል ውስጥ ሆኖ የተዋጋው መህዲ ስለዚያን ጊዜው ጦርነት ጉዳይ ሲገልጥም ብዙዎቻችን ይላል ለካላሽኒኮቭ ጠመንጃ አዲሶች በመሆናችን በእነዚያ የጦር መሳሪያዎች እንዴት መተኮስና መዋጋት እንዳለብን እንኳ አናውቅም ነበር፣ ወዲህም በጣም እንፈራ ነበር ነው ያለው። የኢራቅ ጦር ኃይል በዚያን ጊዜ የኢራኗን የወደብ ከተማ ኮራማሻርን መቆጣጠሩንም ያስታውሳል። መህዲ በኢራቅ በኩል ለሳዳም ሁሴን ታማኝ የነበረው የሪፐብሊካን ዘብ ጦር ኃይል እንደ ኢራኑ የባሲጅ ኃይል ታማኝና የማይቀመስ ከመሆኑ ጋር ተያይዞ ጦርነቱ እጅግ አስከፊና ዘግናኝ ነበር ይላል። በኢራንና በኢራቅ መካከል ለ8 ዓመታት የተካሄደው ጦርነት በሁለቱ አጎራባች ሀገራት መካከል የተካሄደ ግዙፍና አስቸጋሪ ጦርነት ነው። ሁለቱ ጎረቤት ሀገራት የተለያየ ባህልና የማይቀራረብም የማይታረቅም ልዩነት ያላቸው ሀገራት ናቸው ይሏቸዋል። ኢራቅ አረብ ናት፣ ኢራን ደግሞ የፋርስ ነገድ ናት። ኢራን ከባህሏ ልዩነትና ከታሪኳም መግዘፍ አንጻር በበርካታ ጦርነቶች ውስጥ ያለፈች ሀገር ናት ይሏታል። ወዲህም በሃይማኖት ልዩነት የምትታበጥ በሻዕና በሱኒ ሙስሊሞች የውጥር የተያዘች ናት ይሏታል። ከዚያ ከሁለቱ ሀገራት የተፈነጃጀረ ልዩነት ውጭም እንደ አውሮፓውያኑ አቆጣጠር በ1970ዎቹ ስልጣን የተቆጣጠሩት የኢራቁ ፕሬዚደንት ሳዳም ሁሴን በእብሪትና በንቀት የሚመለከት ልብ ነው ያላቸው ይሏቸዋል። በኢራንም ቤት ቢሆን ታዲያ ሳዳም ሁሴን በዚያ ሂደት መጥተው ሳሉ በኢራንም ቀድሞ መሪ የነበሩትን መሐመድ ረዛ ፓህላቪን ጠራርጎ የመታና ያስወገደው የ1979 የኢራን አብዮት መፈንዳቱና በምትካቸውም አያቶላ ኮሚኔን መተካቱ ኢራንን ሌላ ስያሜ አሰጥቷታል። ያውም የኢስላሚክ ሪፐብሊክ ኦፍ ኢራን የሚል ለአውሮፓውያኑ አቆጣጠር በህዳር 1979 ንዴታቸው የገነፈለ ተማሪዎች ግሪሳና መንጋ ሰርተው በቴህራን በሚገኘው የአሜሪካ ኤምባሲ በመዝመት የአሜሪካ መንግሥት ጥገኝነት የሰጣቸውን የቀድሞውን የዚያች አገር መሪ መሐመድ ረዛ ሻህ ፓህላቪን ለኢራን መንግሥት አሳልፎ ይሰጥ ዘንድ መጠየቃቸው፣ ከዚያም አለፉና የኢራን ተማሪዎች በዚያም ሳያበቁና ሳይመለሱ 52 የአሜሪካ ዜጎችን አግተው ለ444 ቀናት ማቆየታቸው፣ ያ ሆኖ ባለበትም አጋጣሚ የኢራቅ ኃይሎች በመስከረም 22 1980 በኢራን ላይ ጦርነት መክፈታቸው አሜሪካና አጋር አባሮቿን ለኢራቅ ድጋፋቸውን እንዲሰጡ ከእልህ የከተተ መንስኤ ሆኗል ነው የሚባለው። የኢራቁ ፕሬዚደንት ሳዳም ሁሴን በኢራን ላይ ጥቃት ይሰነዝሩ ዘንድ ያበቋቸው በጣም በርካታ መንስኤዎች ይጠቀሳሉ ይሏቸዋል። በዚያም ተባለ በዚህ ግን በጦርነት ዓለም ከቃሉ አስፈሪ ስያሜና ከግብሩ ዘግናኝነት አንጻር የሚሰሙትን አካላት ሁሉ ነፍስ የሚያስጨንቅ ነገር ነው ጦርነት። የአንዳንድ ሀገራት ሕዝቦች ጦርነትን በግልና በቡድን ሲገቡበት ይታያል። ይሄ ደግሞ የዝንብ ተላላ ከአንድ በሬ ደም ያመልጣታልን ያስታውሱበታል። አለያም ተራራ መግፋትን። ጦርነቶች ሁሉም በየዘመናቸው የሚለያዩበት ብዙ ጥግ አላቸው። የቀደሙት ዘመናት ጦርነቶች በአመዛኙ ፊት ለፊት ተጋጥመው በተኩስ ኢላማ የሚጋደሉባቸው እንዲሁም ሳንጃ ለሳንጃ የሚሞሻለቁባቸው እንደነበሩ ይገለጣል። በዚህ ዘመን ግን የሚደረጉት ጦርነቶች ደግሞ ስልታቸው ቢሉ ይዘታቸውም ሁሉም ተቀያይሯል። ገሚሶቹ በረዥም ርቀት ተምዘግዛጊ ሚሳይሎች፣ ከፊሎቹ በጦር አውሮፕላኖች፣ ሌሎቹ ደግሞ በሰው አልባ የጦር አውሮፕላኖች ወይም ድሮን ሲሏቸዋል በስለላና በሳይበር ጥቃት የሚደረጉ ናቸው። ሌላውና በዚህ ዘመን ትልቁ ስጋት የሆነው ደግሞ
የኒውክለር ጦር መሳሪያ የእልቂት አባዜ ነው። በዚህ ወቅት ብዙዎቹ የኒውክለር ታጣቂ ሀገራት በኒውክለር ጦር መሳሪያ ከምድረ ገጽ አንዱን አንዱ እሰርዛለሁ ወይም ከዓለም ካርታ አጠፋዋለሁ እያሉ የዛቻና የማስጠንቀቂያ ቃላታቸውን ሲሰጡ ይሰማል። በዚህ ዘመን ይህንን ያህል ስልጣኔ በተራቀቀበት አጋጣሚ የኋልዮሽ የሚያስቡም የሚሳቡም እንዳሉ ደግሞ ማየት ይቻላል። በተለይም ደግሞ እንደ ኢራንና ኢራቅ የተጎራበቱም ብቻ ሳይሆኑ የአንድ ሀገር አንድ ሕዝብ ሆነው ተጋብተውና ተዋልደው የነበሩ ሕዝቦች ያላቸውን አንዱር ሀብት እየሸጡና የጦር መሳሪያ እየገዙ የገዛ ወገናቸውን እንደውም የገዛ ወንድማቸውን በጭካኔ ካራ የሚያርዱም እንዳሉ ማሰብ ያስፈልጋል። የእነዚያም ምክንያት ቢሆን እንኳን ከላይኛው የመንግሥትና አስተዳደር መዋቅር ጋር የተቆራኘና የመሳ ለመሳነት ባህሪ ይዘት እንዳለው የሚያሳዩት ብዙዎች ናቸው። ይህ ዘመን ዘረኛነት፣ ለገንዘብና ለመሬት ይዞታ ክቡር የሰው ሕይወት ያለ ርኅራሄ በጭካኔ የሚጨፈጨፍበት ዘመን ሆኗል። የዚያ ሁሉ ተውኔት መስተናገጇና መተወኛዋ ምድር ወይም ዓለም ከዚያ የንጹሐን ደም መፍሰስና ሕይወት መቀጠፍ አባዚዋ ማን ያውጣት ማን ይታደጋት የሚለው የሚመለስ ቀርቶ የሚታሰብም ጥያቄ አልሆነም። በአንዳንዶቹ ሀገራት የዘረኝነቱ ልክ አቻም ማምሳያም የማጣቱ ምስጢር ሲገለጥ በግፍና በጭካኔ የተገደሉት ለበድናቸው ወይም ለሬሳቸው ማረፊያ አፈርና 3 ክንድ መሬት ሲነፈግ ማየት አዲስ አልሆነም። የሰው ልጅ ወይም የሰው ዘር ወይም ዘር አዳም ከአፈር ተሰርቶና ከአፈር ተነስቶ ወደ አፈር እንደሚመለስ ዘንግቶት ግራው ቀኙን እያስቀደመውና እየገደለው ጉዞ ያለውን የውር ድንብሩን መውተርተሩን ቀጥሏል። ከምንም በላይ ግን የሚያሳዝነው ደግሞ የንጹሐን ዜጎች ሕይወት ሲጨፈጨፍና ደም ሲፈስ እያዩና እየሰሙ የሚዘባበቱ መንግሥታትና አስተዳደር ፖለቲከኞችና ሹማምንት ጉዳይ የፈጣሪነት እንጂ የፍጡርነትን መልክ እንደሌላቸው የሚያሳዩበት ትዕይንታቸው ነው። ውድ ወዳጆቼ የዛሬን በዚህ ተሰናበትኳችሁ። ቀጣይ ቅዳሜ በሌላ የታሪክ ቅኝትና ዳሰሳ ጠብቃችኋለሁ። እስከዚያው ከልባችን እስከ ዓለማችን ሰላም ተመኘሁ። በድጋሜ ሰላም።